ውሸት ለምን? Iran has never attacked a neighbor. ኢራን በፍጹም ጎረቤቶቿን አጥቅታ አታውቅም። Israel has repeatedly attacked its neighbors. እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች። Iran signed the non-proliferation treaty. ኢራን ኒውክሌርን ለሰላማዊ ዓላማ መጠቀም የሚውልን ውል ፈርማለች። Israel has refused to sign. እስራኤል ግን ለመፈረም አሻፈረኝ ብላለች። Iran submits to inspection by the International Nuclear Energy Agency. ኢራን በዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ ለመፈተሽ ፈቃደኝነቷን በጽሑፍ አስገብታለች። Israel refuses to submit. እስራኤል ግን ይህንን ለማድረግ አልፈቀደችም። Iran has no nuclear weapons. ኢራን የኒውክሌር መሳሪያ የላትም። Israel has between 75 and 400 nuclear weapons. እስራኤል ግን ከ75 እስከ 400 የሚገመት የኒውክሌር መሳሪያ ታጥቃለች። Why the lies? Why the double standards? ለምን ይዋሻል? እንዲህ ያለው አድሏይነት፣ እንዲህም ያለ ግብዝነት ለምን? Why the hypocrisy? የይሁዲው ፕሮፌሰር ጥያቄ የሚያጠነጥነው ለምን እስራኤልን የምዕራቡ ዓለም ያዳላላታል፣ ለምንስ ኢፍትሐዊ ሆነ ከሚለው ላይ ነው። ምዕራቡ ዓለም ለእስራኤል ከሚያቀርበው የፋይናንስ፣ የቴክኖሎጂ፣ የጦር መሳሪያ፣ የመረጃና የሰው ኃይል በተጨማሪ ዲፕሎማሲም ዋናው ነው። የተባበሩት መንግስታት ድርጅት ከተመሰረተበት ጊዜ ጀምሮ የእስራኤል ፍልስጤምን ጉዳይ ያህል ደጋግሞ የተመለከተውና የተወያየበት አጀንዳ ኖሮት አያውቅም። ከ1000 በላይ መክሯል። አሜሪካ አንድም ጊዜ አቋሟን ያልቀየረችበትም ጉዳይ ሲፈለግ ከእስራኤል አጀንዳ በቀር ሌላ የለውም። የድርጅቱ ወሳኝ አካል የሚባለው የጸጥታው ምክር ቤት ከ1945 አንስቶ እስከ ኦክቶበር 7 ድረስ በእስራኤል ፍልስጤም ጉዳይ 36 ጊዜ የውሳኔ ሐሳቦችን ለማውጣት ተቀምጧል። ከእነዚህ ውስጥ 34ቱ አሜሪካ ለእስራኤል ስትል ድምፅን በድምፅ የመሻር ስልጣኗን ተጠቅማ ውድቅ ያደረገችው ነው። ቀሪዎቹን ሁለቱን ጉዳዮች ደግሞ አሜሪካ እስራኤልን ለመጥቀም ብላ ራሷ ያቀረበቻቸው የውሳኔ ሐሳቦች ሆነው በሩሲያና ቻይና ውድቅ የተደረጉ ናቸው። በጸጥታው ምክር ቤት እስራኤልን መቀመጫ አላት መባሉም የአሜሪካ ተወካዮች የእስራኤልንም የአገራቸውንም ጥቅም ወክለው በመገኘታቸው ነው። ይህንን የበለጠ የሚያጠናክርልን ከ10 ዓመት በፊት የሆነው ጉዳይ ነው። እንደ አውሮፓውያን አቆጣጠር በ2004 እስራኤል የጋዛ ጭፍጨፋ ወይም ጋዛ ማሳከር የሚባለውን ጥቃት ስትሰነዝር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በድንጋጤ ለስብሰባ ተቀመጠ። 38 አባል አገራት ያሉት ምክር ቤቱ የእስራኤልን ድርጊት እናውግዝ በሚል አጀንዳ ላይ ከመከረ በኋላ 37ቱ አገራት የውሳኔ ሐሳቡን ደግፈው አንዲት አገር ብቻ ተቃውማ ተገኘች። ያች አገር አሜሪካ ነበረች። የዓለምን የዲፕሎማሲ ምህዋር የምታሽከረክረው አሜሪካ በየዓመቱ $4 ቢሊዮን ለእስራኤል ትሰጣታለች። አይሁዳዊቱ አገር ከተመሰረተችበት ጊዜ ጀምሮ ከአሜሪካ የተሰጣት እርዳታ $300 ቢሊዮን ተሻግሯል። ከሁለተኛው የዓለም ጦርነት ወዲህ አሜሪካ ለዓለም ከሰጠችው እርዳታ ውስጥ 30 በመቶ የሚሆነው የተሰጠው ለእስራኤል ነው። ሌሎቹ ወዳጆቿ በተለይም የምዕራብ አውሮፓ ሀገራት ይህንኑ የአሜሪካን ፖሊሲ ተከትለው ከእስራኤል ጋር ሲተባበሩ የኖሩ ናቸው። አሜሪካ ይህንን ሁሉ የምታደርገው ፍልስጤማውያንን ስለማትወዳቸው ነው ወይስ ምንድን ነው? በጉዳዩ ላይ የተጻፉ ድርሳናት ሁለት ምክንያትን ያቀርባሉ። አንዱ ጥንታዊና ሃይማኖታዊ ነው ሲሉ፣ ሁለተኛው ደግሞ ወቅታዊና ፖለቲካዊ አድርገው ያቀርቡታል። ስለ ጦርነት፣ ፖለቲካ፣ ሚዲያ፣ ባህልና ስነ ልሳን ከ100 በላይ መጽሐፍትን የጻፉት አሜሪካዊው ምሁር ኖኦም ቾምስኪ ታሪካዊ ምክንያቱን ካስቀመጡት ውስጥ ናቸው። Why does the United States support Israel? Well, there's a history, and a very interesting one. It actually goes back a long time. One thing to remember is that Christian Zionism is a very powerful force. አሜሪካ ከእስራኤል ጎን ሁሌም የመቆሟ ምክንያት ምንድን ነው? ያው ታሪክ ነው። ብዙ ዓመት ወደ ኋላ ይመለሳል። እንዳትረሱ የክርስቲያን ጽዮናዊነት ከአይሁድ ጽዮናዊነት አስቀድሞ የነበረና እጅግ ጠንካራ ኃይል ነበር። በእንግሊዝም ልሂቃን ውስጥ የክርስቲያን ጽዮናዊነት ጉልበተኛ ነበር። ይሄኛው ጽዮናዊነት በአሜሪካም ጠንካራ ነበር። ከመጽሐፍ ቅዱሱም ጋር የሚገናኝ ነበር። ለምሳሌ የአሜሪካ ፕሬዚዳንት የነበረው ዊድሮ ዊልሰን በየቀኑ መጽሐፍ ቅዱስ የሚያነብ ክርስቲያን ነበር። ሃሪ ትሩማንም እንደዚያው ነበር። በሩዝቬልት አስተዳደር ውስጥ የነበሩ ከፍተኛ ባለስልጣናት መካከል አንዱ የነበረው ሃሮልድ ኢክስም የአይሁዳውያንን ወደ ፍልስጤም መመለስ በታሪክ ውስጥ ትልቁ ክንውን ሲል ነበር የጠራው። እነዚህ ሰዎች የአይሁዳውያንን ወደ እስራኤል መመለስ የሚያያይዙት በየቀኑ ከሚያነቡት መጽሐፍ ቅዱስ ጋር ነው። It's realizing the lesson of the Bible. These are deeply religious countries in which the biblical commands, so-called, are taken quite literally. ፕሮፌሰር ቾምስኪ የአይሁዳውያን መሰባሰብ ገና ከጅምሩ በእንግሊዝና በአሜሪካ ይደገፍ እንደነበረ ያስታውሱና ምክንያታቸው መጽሐፍ ቅዱሳዊ እንደሆነ ያስቀምጣሉ።
የክርስቲያን ጽዮናዊነት ከ2000 ዓመታት በላይ በተለያዩ ዓለማት ተበታትነው ይኖሩ የነበሩ አይሁዳውያን ተሰባስበው አገር እንዲመሰርቱ ሲቀሰቅስ የኖረ ንቅናቄ ነው። ንቅናቄው የምንመሰርታት አገር እስራኤል ትባላለች፣ ቃል የገባልንም እግዚአብሔር ነው የሚል እምነት ያለው ነው። ይህ መጽሐፍ ቅዱሳዊ ኪዳን ደግሞ በኦሪት ዘጸአት ምዕራፍ 23 ቁጥር 31 ላይ የሰፈረው ቃል ነው። ድንበርህንም ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳም እስከ ወንዙ ድረስ አድርጋለሁ፣ በምድር የሚኖሩትን በእጅህ ጥላለሁና ከፊትህም ታባረራችኋለህ የሚለውን ይህንን መንፈሳዊ ቃል እንደ መፈክር ይዞ ይንቀሳቀስ የነበረው የክርስቲያን ጽዮናውያን ንቅናቄ ተጽዕኖውን በአሜሪካና አውሮፓ ክርስቲያን መንግስታት ላይ አሳድሯል። ይህ ሁኔታ ገና ከ18ኛው ክፍለ ዘመን እንደሚጀምር የጻፈው ኢብራሂም ካላታዝ ደግሞ ወዝ እስራኤል ኤ ዌስተርንስ ፕሮጀክት ኢን ፓለስታይን በሚለው ጥናታዊ ዘገባው ምዕራባውያን እስራኤልን በየጥፋቶቿ ሁሉ የሚደግፏት የራሳቸው ፍጥረት ስለሆነች ነው ይላል። ጉዳዩን ከናፖሊዮን ዘመቻ ጋር ያገናኘውምና ናፖሊዮን ቦናፓርት ወደ ግብፅ ዘመቻ ባደረገ ጊዜ አይሁዳውያን ሰላዮችንና ተባባሪዎችን በተለያዩ አካባቢዎች እያስቀመጠ ይሰራ ነበር። አይሁዶች ተሰባስበው ወደ ፍልስጤም ቢገቡ እንግሊዝን ለመገዳደርም ይጠቅሙኛል ብሎ ተንቀሳቅሶ ነበር ሲል ያስታውሳል። ናፖሊዮን በኢየሩሳሌም አቆመዋለሁ ላለው መቅደስ አይሁዳውያኑ እንዲተባበሩት ማድረጉንም ያሰፍራል። ይህ ሙከራ ብዙም ባይሳካም እንግሊዛውያኑ ግን ስዊዝ ቦይን፣ ቀይ ባህርንና ሜዲትራንያንን ለመቆጣጠር እንዲሁም በወቅቱ በቅኝ ግዛት የሚያስተዳድሯቸውን ህንድና ግብፅን ለማስተዳደር እንዲመቻቸው ለማድረግ የአይሁዳውያኑን ወደ ኢየሩሳሌም መመለስ አብዝተው መስራት የጀመሩት ከ19ኛው ክፍለ ዘመን ሁለተኛ አጋማሽ ጀምሮ ነው። አሜሪካውያንም ገና ከ19ኛው ክፍለ ዘመን መጀመሪያ አንስቶ በያኔው ፕሬዚዳንት ጆን አዳምስ አማካኝነት ነፃ የአይሁዳውያንን አገር መመስረት የሚለው እንቅስቃሴ ትኩረት እንደተሰጠው ያስቀምጣል። የአብርሃም ሊንከንን ያህል ጉዳዩን በይፋ ያወጀው ያለ ግን አይመስልም። ሊንከን አይሁዳውያን ወደ አገራቸው ወደ ፍልስጤም መመለስ ይገባቸዋል በማለት በተለያዩ ዓለማት ያሉ አይሁዶች እንዲሰባሰቡ ጥሪ አድርገዋል። በአሜሪካና በአውሮፓ የሚኖሩ አይሁዳውያን በፈጠሩት ንቅናቄ የእንግሊዝ መንግሥት እንደ አውሮፓውያን አቆጣጠር በ1917 የባልፉር አዋጅ ወይም ዘ ባልፉር ዲክላሬሽን የተባለውን ድንጋጌ አወጀ። ይህ አዋጅ አይሁዳውያን አገር ይገባቸዋል፣ ወደ አገራቸው ፍልስጤም የሚመለሱ የሚል ነበር። ይህንን ድንጋጌ ተከትሎም አሜሪካና አውሮፓውያን ይረባረቡ ገቡ። ጀርመን ግን አይሁዳውያንን ለመጨፍጨፍ እነዚህ ሰው አይደሉም አንበጣዎች እንጂ የሚል ዘመቻ አውጥቶ 6 ሚሊዮን ዜጎችን ፈጀ። ይህም እስራኤላውያን አገር ያስፈልጋቸዋል የሚለውን ክርክር የበለጠ አሳማኝ አደረገው። ከዚያም እንደ አውሮፓውያን አቆጣጠር በ1948 አይሁዳውያን ወደ ፍልስጤም ሄደው እስራኤል የምትባልን አገር መሰረቱ። ቀጥለውም በተለያዩ ዓለማት ተበትኖብናል የሚሉትን ዘራቸውን መፈለግ ጀመሩ። በዚህም ከጎንደርም ከፖላንድም ከሩሲያም ከቤላሩስም ሰዎቻቸውን እየወሰዱ መብዛትና ማባዛት ቀጠሉ። እስራኤል የምዕራባውያን ፕሮጀክት ነች መባሉም በዚህ ታሪካዊ ሂደት ምክንያት ነው። ዛሬ ከሁሉም ጥፋቶቿ ጎን ቆመው የመታየታቸው አንዱ ሰበብም ይሄው ነው። ከዚህ ባሻገር ግን የአይሁዳውያኑ የራሳቸው ጥንካሬና ጀግንነትም ሊናቅ የማይችል ሚና አለው። I call this operation, this historic operation, Rising Lion, because it said in the Torah, in our Bible, the people shall rise like lions, and they've risen like lions. And I can't tell you how proud I am of our people, of our brave soldiers, and of our many. Thank you, America. Thank you, President Trump. ጠቅላይ ሚኒስትር ኔታንያሁ ለአገራቸው ወታደሮች ያላቸውን አድናቆት ገልጸው የሚዋጉት የአሜሪካንም ጦርነት መሆኑን በማስታወስ ከአሜሪካ ፕሬዝዳንት ለሚደረግላቸው ድጋፍም ምስጋና በመቸር ከዋሽንግተን ፖለቲከኞች ዘንድ ዶናልድ ትራምፕ እስራኤልን እንዳይደግፉ የሚቀርበውን ውትወታ አጣጥለው አገራቸው የምትዋጋው ኒውዮርክም እንደ ቴልአቪቭ እንዳትቀጠቀጥ መሆኑን ገልጸዋል። አሜሪካ በመካከለኛው ምስራቅ ያላት ወታደራዊና ኢኮኖሚያዊ ጥቅምም እስራኤልን እንድትደግፍ የሚያደርጋት ነው የሚለውን ተጨማሪ ሐሳብ ለምን ምዕራባውያን እስራኤልን ይደግፋሉ ለሚለው ጥያቄ ምላሽ እናድርገው። በአውሮፓና አሜሪካ የሚኖሩ አይሁዳውያን ያላቸው ተጽዕኖም እስራኤል ከምዕራቡ ዓለም ያልተገደበ ድጋፍ እንድታገኝ አስችሏል የሚለውንም እናስከትል። በአሜሪካ ውስጥ የሚኖሩት አይሁዳውያን በርካታ ማህበራት ያሏቸው ሲሆን እነዚህም በአገሪቱ ኢኮኖሚና ፖለቲካ ላይ ትልቅ ተጽዕኖ ያላቸው ናቸው። ጡንቻቸው ከፍ ይላል። ዘአሜሪካን እስራኤል ፐብሊክ አፌርስ ኮሚቴ የተባለው ድርጅት የአሜሪካ የምርጫ ተወዳዳሪዎችን፣ የሴኔትና ኮንግረስ ተወካዮችን፣ በጠቅላላ በአሜሪካ ያለውን ፖለቲካ የመወሰን ስልጣን ያለው ትልቅ ማህበር ነው። ይህ ማህበር ስብሰባ ሲጠራ የአሜሪካ ፕሬዝዳንቶችና የእስራኤል ጠቅላይ ሚኒስትሮችም ይሳተፋሉ። ጆ ባይደንና ዶናልድ ትራምፕ የቅርብ ጊዜዎቹ ናቸው። በአሜሪካ ምርጫ ወቅት በአገሪቱ የሚኖሩ አይሁዳውያን ረብጣ
ገንዘባቸውን መድበው የእስራኤልን ጉዳይ ዋና አጀንዳው ላደረገ ተወዳዳሪ ገንዘብ ይከፍላሉ፣ ቅስቀሳም ይሰራሉ። ባለፈው ጥር የተሰናበቱት ጆ ባይደን ወደ ስልጣን በመጡበት ምርጫ ብቻ ይህ ማህበር ከ30 ሚሊዮን ዶላር በላይ መድቦ ተንቀሳቅሷል። ቤተ ክርስቲያናት፣ ማኅበራት፣ እንደ ሲቢኤስ ያሉ የመገናኛ ብዙሃን ድርጅቶችና መሰል በአይሁዳውያኑ ቁጥጥር ስር ያሉ በመሆናቸው በአሜሪካ ፖለቲካ ውስጥ ሰርገው ገብተዋል። በዚህም የካቢኔ አባላትንና የምክር ቤት ተወካዮችን ጨምሮ በርካታ ባለሥልጣናት አይሁዳውያን እስከ መሆን ደርሰዋል። ባለፉት 2 የአሜሪካ መንግሥት ካቢኔ ውስጥ ብቻ ማለትም በጆ ባይደንና በመጀመሪያው ዙር የትራምፕ ሥልጣን ዘመን ያለውን የሹማምንት ዝርዝር ጀርባውን ስንገልጥ የገንዘብ፣ የፖለቲካ፣ የውጭና የአገር ውስጥ ጉዳይ ሚኒስትሮችን ጨምሮ የሲአይኤ ጠቅላይ አቃቢ ሕግና የዋይት ሃውስን ኃላፊዎች አይሁዳውያን ሆነው እናገኛቸዋለን። ትራምፕ እስከ 2021 በቆየው ስልጣናቸው 8 ይሁዲዎችን የሾሙ ሲሆን በአሁኑ ደግሞ በስደተኛ ጉዳይ እንዳማክሯቸው ያስቀመጧቸውን ስቴፈን ሚለር፣ የመካከለኛው ምስራቅ መልእክተኛቸውን ቻርልስ ዊትኮፍ፣ የግል አማካሪያቸውን ቦሪስንና ሌሎችም በሳቸው ሹመትን ያገኙ አይሁዶች ሆነው እንቆጥራቸዋለን። የባይደን ግን የበዛ ነበር። ቢያንስ 15 አይሁድ አሜሪካውያንን በትላልቅ ኃላፊነቶች ላይ የሾሙት የቀድሞው ፕሬዚዳንት 3ቱን የካቢኔ አባል አድርገዋቸዋል። እስራኤል ከአሜሪካ የምታገኘውም ድጋፍ እንዳይዛነፍ አድርገዋል። የኦክቶበር 7ቱ ጥቃት እንደተሰማ ወደ ቴል አቪቭ ተጉዘው የነበሩት የአሜሪካ ውጭ ጉዳይ ኃላፊ አንቶኒ ብሊንከንም እዚህ የተገኘሁት እንደ ሚኒስትር ብቻ ሳይሆን እንደ አይሁድነቴም ነው ሲሉ የመደመጣቸው ምክንያትም ይኸው ነበር። I come before you not only as the United States Secretary of State, but also as a Jew. እዚህ የመጣሁት እንደ አሜሪካ የውጭ ጉዳይ ሚኒስትር ብቻ አይደለም፣ እንደ አይሁድም ነው። አያቴ ማውሪስ ብሊንከን ወደ ሩሲያ ከተሰደዱት ውስጥ አንዱ ነው። እንጀራ አባቴ ሳሙኤል ፒዛር ከአሽዊትዝ የማጎሪያ ማዕከል የተረፈ ሰው ነው። ስለዚህ ክቡር ጠቅላይ ሚኒስትር፣ ሐማስ በእስራኤል አይሁዳውያን ላይ የፈጸመውን ጭካኔና ጥቃት እረዳዋለሁ የምለው በግሌም ጭምር ነው። ይህ በእርግጥም እስራኤል ላይ በሚኖሩ አይሁዳውያን ላይ የተሰነዘረ ጥቃት ብቻ አይደለም፣ በመላው ዓለም ባሉ ይሁዲዎች ላይ የተደረገም ነው። The harrowing echoes that Hamas's massacres carry for Israeli Jews, indeed for Jews everywhere. ይህ በአይሁዳውያን ላይ የተደረገ ነው የሚለው ገለጻ እኔም ላይ እኛም ላይ የተፈጸመ ነው የሚል ትርጉም አለው። እንዲህ ያሉ አይሁዳውያን ባለሥልጣናት በትላልቅ የአሜሪካ ሹመቶች ላይ ስላሉም ጭምር እስራኤል የዋሽንግተንን ድጋፍ ያለ ገደብ እንድታገኝ አድርጓታል የሚለው አመክንዮ የቀጠለውም በዚሁ ምክንያት ነው። እናም በቀንና በሌሊት ብትገድልም፣ ሕፃናትን እንደገደለች፣ ሆስፒታልም እንዳወደመች፣ የሲቪል መንደርም እንዳነደደች ቢሰማም አሜሪካ እስራኤልን እያደነቀች ትቀጥላለች እንጂ አትቃወምም። አንድ ስማቸው ያልተጠቀሰ የቡድን 7 አባል አገራት ዲፕሎማት ለፋይናንሻል ታይምስ ሲናገሩ እንዲህ አሉ። አሜሪካም ሆነች ምዕራቡ ዓለም በእስራኤል ላይ የያዘው አቋም ተአማኒነቱን የሚያሳጣው ነው። ሊይዘው የሚገባው አቋም በሩሲያ ዩክሬን ጦርነት ላይ ያንጸባረቀውን ነበር። ከዚህ በኋላ እንዲህ ያለ 2 መልክ ያለው መርህ የለሽነታችንን አምኖ የሚከተለንና የሚሰማን አናገኝም። ዲፕሎማቱ እንዲያ ብለዋል። ይህ አሜሪካ እንደፈቀደች የምታደርገው ዓለም ከእስራኤል ጎን የቆመበት ዋናው ምክንያት ይኸው ቢሆንም የራሷ የአሜሪካ ጥቅምም አለ። አሜሪካ በሜዲትራንያን ባህር አካባቢ ያሏት ወታደራዊ ጦር ሰፈሮች የምታካሄደው ንግድና ያላት ኢኮኖሚያዊ ጥቅም እንዲጠበቅ እስራኤል እንደ ዘላቂ አጋር ትቆጠራለች የሚለው ሙግትም ዋሽንግተን ለቴል አቪቭ ድጋፍ የምታደርግበት አሁናዊ ምክንያት ነው። አይሁዳውያን ከዓለም ሕዝብ 0.01 በመቶ ብቻ የሚሸፍኑ በቁጥራቸው ያነሱ የህብረተሰብ ክፍሎች ቢሆኑም ነገሩ ከብዛት ጥራት ነውና በምድራችን ላይ ያላቸው ተጽዕኖ አያሌና ግዙፍ ነው። በንግድ፣ በፈጠራ፣ በቴክኖሎጂ፣ በሚዲያና በመሰል መንገዶች የፈጠሩት የበላይነትና አቅም የሚደመጡ አድርጓቸዋል። ይህንን ለማስረዳት ምሳሌ የሚሆነን የኖቤል ሽልማት ታሪክ ነው። ሽልማቱ መሰጠት ከተጀመረ 120 ዓመታትን ተሻግሯል። በእነዚህ ዓመታት ውስጥ 214ቱን ሽልማቶች የወሰዷቸው አይሁዳውያን ናቸው። በየዓመቱ ቢያንስ 1.7 በመቶ አይሁዳዊ የኖቤል ተሸላሚ ነው እንደማለት። ከእነዚህ ውስጥ አእምሮን በሚቆነጥጡ እንደ ፊዚክስ፣ ኬሚስትሪ፣ ሕክምናና ኢኮኖሚክስ ባሉ መስኮች አብዛኛውን ሽልማት ያግበሰበሱት አይሁዶች ናቸው። እስካሁን በሕክምና ከተሰጡ የኖቤል ሽልማቶች ውስጥ 25 በመቶውን፣ በፊዚክስ 20 በመቶውን፣ በኢኮኖሚክስ 40 በመቶውን፣ በኬሚስትሪ 18 በመቶውን ሽልማት የሰበሰቡት አይሁዳውያን ናቸው። አይሁዳውያን ዝቅተኛውን የኖቤል ሽልማት የወሰዱት በሰላም ብቻ ነው።
8 በመቶ። እንዲህ ያለ ስኬት ያላቸው አይሁዳውያኑ በምዕራቡ ዓለም ኢኮኖሚና ፖለቲካ ውስጥ ተጽዕኖና ተደማጭነት እንዲኖራቸው ያስቻለ በርካታ መረብም ዘርግተዋል። ይህም በአረብ እስራኤል ጉዳይ ምዕራቡ ዓለም ከቴል አቪቭ ጎን እንዲቆም አድርጎታል። በዘንድሮቹ የእስራኤል ጦርነቶችም ላይ የምዕራቡ ዓለም መንግስታት የእስራኤልን የመደዳ ጥቃት የመደገፋቸው አንዱ ምክንያት ይሄው ነው የሚለው ድምዳሜም ልክ ይሆናል። And now to the Middle East, where tensions are high over reports that Israel is ready to launch an operation. እስራኤል ድፍን አውሮፓንና አሜሪካን ተደግፋ በምታደርገው ድብደባ ኢራን አንድ የረባ አጋር የላትም። የአያቶላህ ሆሚኒ ኋላ ቀር አገዛዝ አገሪቱን የተወገዘችና የተገለለች አድርጓታል። 15 ሚሊዮን የሚገመተው የቴህራንን ሕዝብ ለቀህ ውጣ ተብሎ ከዋሽንግተንና ቴል አቪቭ ትዕዛዝ ሲቀርብለት ልክ አይደለም የሚል ግሳጼ የሚያወጣ ደፋር አልታየም። እናም ኢራን አጋዥ አልባ አገር ሆናለች። ወዳጆቿ ከሞት የማያስጥሉት እነ ሂዝቦላህ የደቀቁት እነ ሐማስና ሁቲ መሰል ታጣቂ ድርጅቶች ናቸው። እንደ አውሮፓውያን አቆጣጠር በ2022 ወታደራዊ ውል የተፈራረሟቸው ቪላዲሚር ፑቲን ሩሲያ ሌላ ጦርነት ውስጥ ነችና አይደርሱላትም። በሌሎች ሀገራት ጉዳይ ላይ ዘው ብሎ የመግባት ጠባይ የሌላት ቻይናም እስካሁን የእስራኤልን ጥቃት ለመከላከል ያዋጣቸው ነገር ስለመኖሩ አልተዘገበም። የሰሜን ኮሪያው ወዳጇ ኪም ጆንግ ኡን አቅሙን አውቆ አርፎ የተቀመጠ ይመስል ከዚያች ዝጋገሩ ያሰማው ነገር የለም። ታጂኪስታንና መሰል የኢራን ወዳጆችም ለራሳቸው የማይሆኑ አቅመቢሶች ናቸውና ሊያግዟት አልቻሉም። እናም በታሪክ፣ በፖለቲካ፣ በርዕዮተ ዓለም፣ በሃይማኖት፣ በጂኦግራፊና በመሰል ምክንያቶች የምዕራባውያንን ድጋፍ ያገኘችው እስራኤል ቴህራንን እየተመላለሰችባት ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።